ያው በጧት ተደስታ ሷምኛ ነው እየጠበቀች ያለችው ማለት ነው። እንግዲህ ኮቴው ከላው ላይ ሲወድቅለት ማለት ነው። ሳይንስ ተፈሩ የትም ነው የሚሄደው። ይፈና እኔ ቢመታ ይችላል አይኔ ተመልሶ ማለት ነው። ምግቡ ለሊት መጣላችሁ እንመጣለን። ያው ከዚህ በኋላ ያለውን ደግሞ ከማዘርና ከሲስተሮች ጋር ነው። ያው ኦሬዲ ያው ትንሽ ማያውቁ ሰዎች ሲበሉ እንቅልፍ ምናምን የሚል ነገር አለ። እንቅልፍ ያ ምቾት ወደ ጉልበት ስለሚገባ እንዲህ አይነት ስሜት ነው የሚሰማው። የአንበሳ ምግብ ነው ይላል። አንበሳ አው ለሰውነትሽ ጥንካሬ ያመጣል። ከጨሞ ማለት ነው። ከመረቁ ጋራ ተቀቂዋልሽ። አሁን ወስደው የሚቀቅሉ ሰዎች አሉ። እኛ ግን ስራችን ብለን አንጨምረው። በሱ ደግሞ የሌለ በቃ መልበልሽ ቂጣ ሜንቴ አሪፍ ነበር ነበር። ያው ፒታይት ካለች ትበያለሽ። ይበላል እንዴ? በጣም ሲቅመሽ እንቀምሳለን። እንግዲህ በሐኪሙ ላይ የሚታዘዝ ምግብ ነው። ያ ሁሉ የአጥንት ችግር ያለበት ሰው ነው የሚታዘዝለት። ወደጋ ይስብራት አልመለስ ያለው እዚህ ጋር ተባበሩና ይጠግናል። ደውሉልን እያለ እናስቀምጣለን። እሺ ተደውሎም ኦርደር ማድረግ ይቻላል። በሰሃን ይቀመጣል። ከዛ መውሰድ ይቻላል እያሉ ነው። ሰላም ተመልካቾቻችን፣ ይህ ሐረር ነው። በዚህ ሰዓት በልዩ ስሙ ቄራ በተባለው ሰፈር ተገኝተናል። እዚህ ቦታ የመጣን ምክንያት ደግሞ በአይነቱ ለየት ያለ እዚህ አካባቢ ላይ ያሉ ሰዎች ግን ለአመታት የተጠቀሙት ብዙ ሰው ደግሞ ሌላ ቦታ ላይ ያለው የማያውቀውን የምግብ አይነት ለማሳየት ነው። ስለዚህ ይህንን ምግብ ለማየት አብራችሁን እስከ ፕሮግራሙ ፍጻሜ ድረስ ፈታ ዘና ያላችሁ ተከታተሉን። እንቀጥል። እሺ ተመልካቾቻችን፣ ይሄንን በአይነቱ እንግዲህ ለየት ያለ ምግብ ነው። በሐረር ከተማ በቄራ ብቻ የሚታወቅ ነው ያልናችሁ ነገር ምንድነው የሚለውን ከየት ነው የሚመጣው፣ ከምንድነው የሚሰራው፣ ስሙስ ምንድነው የሚለውን ነገር እናያለን። እዚህ የተገኙ እናትና ልጅ አሉ በዚህ ሙያ ለብዙ ጊዜ የቆዩ። ስለዚህ ከወንድማችን እንጀምራለን። ራሱን ያስተዋውቀና ያለውን ነገር ያሳያቸዋል። እሺ ወንድሜ ስምን? ሰላም ነው። አየለ እባላለሁ። አየለ፣ እሺ አሁን እዚህ ጋር ያመጣን ነገር ይሄ የምናየው ነገር ስሙ ምንድነው? ሚንጬ ይባላል። ሚንጬ ይባላል። ይሄ ሚንጬ የተባሉ ስያሜ ሐረር ላይ ብቻ ነው ያለው። ሌላ ቦታ የለም። ይሄ ስራ ለስንት አመት ኖራችሁበት? ሲጀመር እዚሁ ተወልጄ ያደኩበት ነው። ከኔ እናቶችም ነበሩ የሚሰሩ። ከነሱ ተርሽ ያመጣው የተቀበልኩት ነው። ስለዚህ የኖረ ነገር ነው። ቄራ ሰፈር ላይ ያለ የታወቀ ነገር ነው። እሺ ይሄ ሚንጬ አመጣጡ እንዴት ነው? ሲመጣ እዚሁ ቄራም እዚሁ ነበረ ፊት። ከብቱ ሲታረድ ኮቴው ያንሰበሰብና ለመዳበሪያ እናመጣዋለን። ይመጣል። ከዛ በኋላ እኛ አገልግሎት እናውለዋለን ማለት ነው። ለምግብነት ይሰራል፣ ይታጠባል፣ እንሰራዋለን ማለት ነው። ስለዚህ አሁን ከመጀመሪያው ጀምሮ ያለውን ፕሮሰስ ታሳየናለህ። ያው ሚንጬ ማለት ተመልካቾቻችን እንደምታዩት የበሬ ኮቴ ነው። ለየት ያለ ነገር ይመስላል፣ ግን ዘርፈ ብዙ ጥቅም ያለው ምግብ ነው። ስለዚህ ከመጀመሪያው ጀምሮ ያለውን ነገር እያየን እንሄዳለን ማለት ነው። እሺ ሲጀምር እንዴት ነው መጀመሪያ? ያው እዚያው በሙቋ አፍልቼ በስሏል ማለት ነው። ይሄ ነው እዚህ ጋር ከስራቹ አለመታበት እዛ ጋር ስመታው እቺ ጥፍሯ ትወልቃለች። ከዛ እዛ ጋር ቁጭ ብዬ ገፍፌ አንዷን አራት ቦታ ነው ማረጋት መስራት ማለት ነው። ይሄ ጥፍሩ ሲወልቅ እዚህ ጋር የሚሰነጠቅ አለ። እቺ ሁለት ቦታ ተሰበራለች ማለት ነው። ቅልጥማው ይሄ አንዱ አራት ቦታ ይሆናል ማለት ነው። ስለዚህ ገና እንደመጣ በሙቋ ነው እዚህ ጋር ማወጣው። ገንፈል ነው የሚለው እንጂ አለበዛ አይለቅም፣ አይወጣም። ጠንካራ ነው እና በሙቋ ነው ማወጣው። ስለዚህ መገንፈል አለበት። ከዛ እዚህ ጋር ሲመታ እዚህ ጋር ደግሞ እዚህ ጋር ይመታል። የመመታቱን ፕሮሰስ እያየን እሺ ያውን ከወለቀ በኋላ ይሄንን ይመስላል እንግዲህ ኮቴው ከላው ላይ ሲወድቅለት ማለት ነው። ከዛ ያለው ፕሮሰስ ደግሞ እዚህ ቁጭ ብለን እንሰራለን ማለት ነው። ኦኬ
በነገራችን ጥፍሩ የትም ነው የሚሄደው ይፈና እኔ ቢመታ ይችላል አይኔ ተመልሶ ማለት ነው ፕሮቴክሽን የለም ማለት ለዚህ ነገር ወደ አይን እንዳይሮጥ ወደ አይን ይሄው እዚህ አደረገ ልብስ ነው ኦኬ ስለሚመጣ ይሄ ነገር ሴቶች አይሞክሩትም ይሞክራሉ ይሰራሉ ሁሉ አይደለ እህቶች ቀለል ያለ ነው ቀላል ስለሆነ እህቶች ማዘርም ስለምሰራ ማንንም መስራት የሚችለው ነገር ነው እና እየተረዳዳ ነው እንሰራው ማለት ነው ኦኬ ለአንድ ያሰለቻል ያው ይከብዳል ይሄንን መጥቶ ከዛ ያለው ሁኔታ ያው እንድትሰራላችሁ አሉ ቀሪውን ደግሞ መጀመሪያውን ፓርት ዋናው ስራ ይሄ ነው ኮቴ ኮለቀ በኋላ ሁሉም የተቀቀለው መውጣት አለበት ትንሽ ከቆየ እንትን ይላል ኦኬ ይጠነክራል እዛው ላይ ቶሎ ለማውጣት እንግዲህ ተመልካቾቻችን ይሄንን ሁኔታ ያያችሁ ነው እስቲ በአካባቢያችሁ እንደ አይነት ስራዎች ካሉ ምን አይነት ስም አላቸው የሚለውን ነገር ኮሜንት ያደርጋችሁ ለሁ እኛ እንግዲህ በአካባቢያችን እዚህ ሐረር ከተማ ቄራ በተባለው ቦታ ላይ ሚንጬ ተብሎ የሚታወቀው ምግብ ነው ብዙዎች ተጠቅመውታል እና ሌላ ቦታ ላይ ግን ስላልሰማ ነው አዲስ ነው በሚል ነው ወደ እናንተ ያቀርብን ያለ ነው ምናልባት ሌላው ለሽያጭ ባይሆን እንኳን ለምግብነት ይጠቀሙ ይሆናል ለቤት ውስጥ ላለ ነገር እና እንዲሁም ደግሞ ከዚህ በኋላ ያለው ጥቅሙ ሰዎች ለምን እንደሚጠቀሙት ከበሉ በኋላ ምን አይነት ለውጥ አላቸው የሚለውን ነገር አብረናቸው እናያለን ማለት ነው ተከታተሉን እሺ ተመልካቾቻችን እንግዲህ ያለውን ነገር ኮቴው ከወጣ በኋላ ቀጥሎ የሚሄደውን ስቴፕ ነው የምናየው አሁን እዚህ ጋር እንደምታዩት ወንድሜ ያደረገ ያለው ቆዳውን ነው መሰለኝ ያነሳ ያለው ኦኬ ከዛን ምር የሚደረገው ቆዳው ይነሳና እሺ መሀል ለማለት ይሰነጠቃል ኦኬ ግን ልምድ ይፈልጋል መሰለኝ አይደል እንደዚህ ለማድረግ ልምድ ያስፈልጋል ማንም ሰው ተነስቶ አይሰራም ልምድ ያለው ሰው ያው እዚህ በዚህ ነው ያደኩት ኦኬ እንደዚህ የሚሰነጠቀውልሽ ቦታውንም ማወቅ ያስፈልጋል ልክ እንደ ዶሮ ማለት ይነሳል እንደዚህ ለምን በኋላ ሲበስል ስለሚጠቁር ያስጠላል ካልተነሳ የሆነ መልክ ይወጣል እንደዚህ ሆነ ማለት ኦኬ ይዘፈዘፋል ከዚህ በኋላ ኦኬ እነዛም ይሰራሉ እነዚህ ሁለት ቦታ ይሰራሉ አሁን የዚህ ጥቅም ምንድነው አሁን ይሄ የእግሩ ጥቅሙ ምንድነው ብለህ ታስባለህ ብዙ ጥቅም አለው ጥቅሙ አለው አብሶ ለታመመ ወገቡ ለተሰበረ ስብራት ላለው ሰው አብዛኛው ይሄን ነው የሚጠቀመው እና ከምግብ ነኮች እንዳለ ተመራጭ ነው ይጠግናል ለአጥንት በዛ ላይ ለሊት ስለሚበላ ኦኬ በትኩሱ ነው የሚበላው ያው ሞራ ምናምን ቅባት ነክ ምናምን አይረጋም በፈለግሽው ሰዓት ብዙዎች ይሄን ከበላን በኋላ በጣም ነው ምንደክሙ ይላሉ ውስጡ ይሄ ቅልጥሙ ስለሚያደርግ ልምድ ያስፈልገዋል ለመብላት እንጂ ለአንድ በሁለት ቀን ሶስት ቀን ላላቆም ይከብዳል ሁሌ አምጪ ነው የሚልሽ አንዴ ከለመድከው ያው እንደሰማችሁት በጣም ለወገብ ለአጥንት ለተሰበረ ሰው የሚመከር ነገር ነው ይሄንን የተጠቀመ ሰው የመጠገን ፕሮባቢሊቲ ከፍተኛ ነው የአጥንት ላይ ያለ የወገብ ህመም ሌላ ደግሞ የመቅኔው ላለቀ ሰው አሪፍ ነው የሚል ኮሜንቶችን ነው እየሰማ ያለሁት አሁን ከዚህ በኋላ መዘብዘፉ ጥቅሙ ምንድነው መዘብዘፉ ደግሞ እንደዚህ አሁን እዚህ ላይ ስለምሰራው መዘብዘፉ ነጭ ይሆናል ወደ ማብሰላ ወደ ድስት ጨምረዋለሁ ማለት ነው ከዛ አነድበታለሁ በከሰል ነው ማበሰለው በከሰል ነው የሚበስለው ከከሰል አስሮ ይመታዋል እስከ ሌሊት ዛኔ ማታ ማዘሮቼ ወይ ሲስተሬ ትጨምራለች የሚጨማመረው እስከ ሌሊት ድረስ በከሰል በቃ ቀስ ብሎ ራሱ የሚመታው ብዙም እንትን አይደለም በአንድ ጊዜ አይበስልም ይፈልጋል እሳት እንደምታዩት እንግዲህ ለሁለት ቦታ የተሰነጠቀ እንደገና እዛ ጋር ደግሞ ይከሰከሳል መሰለኝ አጥንቱ ያም ሁለት ይሆናል
እዚህ ጋር ያም ሁለት ይሆናል ይዘፈዘፋል ከተዘፈዘፈ በኋላ ከትንሽ ሰዓታት በኋላ ደግሞ ያለውን ሂደት ደግሞ እናያለን ቢላዎቹ ስል መሆን አለባቸው መሰለኝ ቢላው ስል መሆን አለበት ለምን ቆዳው ፍልውሃው ስለተቀቀለ ኦኬ ቶሎ አይለቅም ቢላዎቹ ስል ካልሆነ ያታግላል ግን ሰዎች ቀላ አይበሉትም ለሊት ነው የሚበላው ለምንድን ነው አይደርስማ ስለማይደርስ ነው ስለማይደርስ አብዛኛው ያረሰው ለሊት ነው የለመደው ለሊት ላይ ነው የሚመገበው ዳቦ ይዞ ይመጣል በዳቦ ወይ ዳቦ ነው ያቀርብላችኋለሁ ሜጋ ካለ በዳቦ ይበሉ ካለ ሄደው ገዝተው ይመጣሉ በእንጀራ ግን ይበላል እንጀራ ይበላል ተመልካቾቻችን እንግዲህ ያለውን ሁኔታ እያያችሁ ነው ያልሞከራችሁ ሰዎች ዚያራ አካባቢ ያላችሁ እንድትሞክሩት እየጋበዝን ሌላ ቦታ ላይ ሌላ ክልል ላይ ሌላ ዓለም ላይ ያላችሁ ደግሞ ስሙን ለወጥ አድርጎ በተለያዩ ስፔሻሊ ናይጄሪያ እንግዲህ ሰርች እንዳደረግነው ናይጄሪያና ስፔን ሜክሲኮ ውስጥ እንደሚገኝ ያውቀናል ግን ይሄ በኢትዮጵያና ስፔሻሊ ሐረር ላይ ደግሞ ለየት ያለ ነገር ነው አንድ ቦታ የሚገኝ ምግብ ነው ሌላ ቦታ ላይ አላየውኝም እዚህ ቦታ ብቻ የሚገኝ ነው ከዚህ በኋላ ያለውን ፕሮሰስ አለ ለምግብነት በስሎ እስከሚቀርብ ድረስ የሚሄድበት ፕሮሰስ አለ እሱን እየቀረጸን እናሳያቸዋለን ተከታተሉን መቅኔ ይባላል ያው እንደምታዩት ውስጡ ቅባት አለ እንደዚህ ነው የሚከሰከሰው ስሚ ዘፈዘፋል እነሳለች ምናምን ስለሚበዛው እጄ ነካው ቦታ ኦኬ ማታ ላይ ያልነካው ነው የሚዘፈዘፈው ለውጥ አለው ግን ማለት እጄ ነካው ይጠቁራል ስለዚህ ይሄ ደግሞ ግዴታ እስኪነሳ ድረስ ሲዘፈዘፍ ባጃክስ ይታጠባል ኦኬ አለቀለት አሁን ይሄ መዘፍዘፍ ብቻ ነው ከዛ ምን ሰዓት ላይ እንትን ይላል ማታ ነው የሚገባው እዚህ አሁን ታጥቦ ይገባል መርገጫዎች ይሄ ቅልጥም ይባላል ኦኬ መርገጫ ነው ያኛው ይሄ ቅልጥም ቁስም ስለሆነ አሁን ይሄንን ምግብ ህፃናት ይመከራል ሁሉም ይበላል ሁሉም ከልጅ እስከ አዋቂ ሁሉም ይበላል ቅባት ስለሚከብዳቸው እሱ መረቁን ብቻ ቅባቱን አይችሉትም አሁን አንተ የዚህን ቅባት ፐርሰንት አውጣለት ብትባል ምን ያህል ታውጣለታለህ በደንብ አለው ከላይ ይሳፈፋል ድስቱ ላይ ከላይ ስለሚሰል በጭልፋ አነሳውና ኦኬ የሚፈልግ ማይፈልግ ማይፈልግ አለ እሱን ቅባቱ ይነሳል ቅባት ላልገላ አላልግልያ ቅባቱን የሚፈልግ አለ ማይፈልግ አለ ሳይገዛ የሚፈልግ መካከለኛ ላይ ቅባቱ ኃይለኛ ከባድ ነው ይህን ስራ ኤክስፓንድ ለማድረግ አላስባችሁም ለማስፋፋት
ቄራ ላይ ብቻ ተለመደ። ሀረር ላይ ብሎ አዎ ይመጣሉ አብዛኛው ከቦታው ከማሬሳ ከሬዳው ራሱ ሪፈር ብሎ ይመጣሉ ወደዚህ ማለት ነው። ስልኬን ይወስዱና ኦኬ ደውለው ወይ አንድ ቀን ሲመጡ አንድ ቀን ባልዲ ያስቀምጣሉ። አንድ ቀን ሲመጡ ባልዲ የቀያየሩ ለአንድ ወር ለሁለት ወር ዶክተር ሲላቸው ኦኬ ሀረሪውና ሜንጬ ብሎ ይባላል። ሐኪም ያዝላቸዋል በትክክል ማለት በባልዲ ባልዲ ወሰደው ለነገ አስቀምጣሉ። እሱ ሲመጣ ያን ባልዲ ይመጣል መልሶ ያንን ያስቀምጦት ሄዳል ማለት ነው። ሁለት ወር እሱን ይጠቀማል። እንግዲህ በሐኪሙ ላይ የሚታዘዝ ምግብ ነው። ያ ሁሉ የአጥንት ችግር ያለበት ሰው ነው የሚታዘዝለት። ወደቀ ይስብራት አልመለሰ ያለው እዚህ ጋር ተባበሩና ይጠግናል። ምስክርነት ሰምታችሁ ታውቃላችሁ? ተፈወስኩ ብዙ ነው ይናገራሉ። ባህላዊ ምግብ ይሄ ነው። በሌሊት ይበላል እስከ ንጋት ያልቃል። እዚሁ ሰፈር ማለት ነው። ብዙ ሰው ስለሚጠቀመው አይገኝም። እንዳልከው ይሄ የጠቆረው ፓርት እስኪነሳ ድረስ ይታጠባል። የተዘብዝፎ ደግሞ ይቆያል እስከ ማታ ድረስ። ኦሬዲ ወደ ድስት ሊገባ የተዘጋጀ ነው። ሁሉ ነገር አልቆለታል። አሁን ይታጠብና ቀጣይ ወዴት ነው የሚሄደው? ወደ ድስት። አሃ እዚህ ጋር የመጀመሪያው ነው። ኦኬ በደንብ እንዲጸዳ ነው። ኦሬዲ ከዚህኛው እዛኛው ጸድቷል። ድጋሚ ደግሞ በጣም ኩልል ያለ ነው። እንደምታዩት እንደ ዶሮ ልበላ ሲታጠብ ያለው መልክ ይዟል። የሆነ በደንብ ነጭ ሆኗል። ደሙ እንዲወጣለት ነው አይደለ? ሚጣል ነገር የለውም እንዳለ ነው የገባው። ዌስቴጅ የለውም። እንግዲህ ከቆዳው ውጪ ይሄ ድስት ለየት ያለ ይመስላል። የሚንጬ ትልቁ ድስት ነው። ከዚህ በላይ አለ? ኦኬ ገና አልነደደም። በአንድ ጊዜ እስከ ስንት ኮቴዎችን የመያዝ አቅም አለው? 60 ፍሬ ይዛል። ትልቅ ነው ማለት ነው በጣም። ገና ከዚህ በኋላም ይገባበታል ይሄን ሁላ። ኦኬ እዚህ ጋር የሚገነፍለው አሁን በትዕዛዝ የሚገዛ ድስት ነው ወይስ የድሮ ነው አይደለ? ለዚሁ ፐርፐዝ የተሰራ ነው። አጥንቱ ምናምን ስለማይበሳው በሸክላ ድስት ከአንድ ወርና ከሁለት ወር በኋላ አያገለግልም ስለሚበሳ። አሁን በወረወርኩበት ሰዓት ያው መልቀጫ ነው። ያ ቅልጥሙ በወረወርኩ ሰዓት ድስቱ ስለሚበሳ ኃይል ስላለው የብረት ድስት አግኝቻለሁ ማለት ነው። አሪፍ ነው። ጠንካራ መሆን አለበት። አንዴ ከነደደ ከጋለ አይቀዘቅዝም። ኦኬ በጣም የራሱ ስለሆነ ምንም አይቀዘቅዝም። መቀዝቀዝ ስለሌለበት በእንደ አይነት ከዚህ በኋላ ነው የሚነዳው ማለት ነው። ያ ሁሉ ጨርሼ ሰጠቃለሁ። ከጨረስክ በኋላ ማንደድ ነው። ኦኬ ይገለግላል። መጣል ብቻ ነው። ኦኬ ይሄ ቆዳው ደግሞ ለውሾች ለሚፈልጉ በጣም አሪፍ። እሺ እናመሰግናለን ስለነበረን ቆይታ። እሺ
ምግቡ አዎ ለሊት መጣላችሁ ነው እንመጣለን። ያው ከዚህ በኋላ ያለውን ደግሞ ከማዘርና ከሲስተሮች ጋር ነው። ያንተ ፓርት እዚህ ጋር ነው። ቆራርጬ ጨምሬላችሁ። ኦኬ ስለሰጠኸኝ ጊዜ በጣም እናመሰግናለን። ስለጎበኛችሁ በጣም አመሰግናለሁ። እናመሰግናለን። እሺ ተመልካቾቻችን እስካሁን ያለው ከመጀመሪያው ጀምሮ ተጣጥቦ እስከሚገባበት ያለውን ሰዓት ከወንድማችን ጋር አይተናል። ከዚህ በኋላም ፕሮሰስ አለው ገና አላለቀም። ከዚህ በኋላ ደግሞ የሚቀጥሉ ሁኔታዎች አሉ። ያንን ደግሞ ከማዘር ጋር ሆነን በዚህ ሙያ ላይ በዋነኝነት ያገለገሉ ያሉ ለረጅም ጊዜ እየሰሩበት ያሉ ጋር አብረን ያለውን ደግሞ ቀጣይ ፓርት እናያለን። እስከዛ ተከታተሉን። ሰላም ተመልካቾቻችን እንደገና ተመልሰን መተናል። በጠዋቱ ክፍለ ጊዜ ያየነው የሚንጭ አሰራር ኮቴውን ከመንቀል አንስቶ እስከ መዘብዘፍ ወይም ደግሞ እስከ መቀቀል ያለውን ፓርት አይተናል። ከዛ በኋላ ደግሞ መቅኔው ለብቻ በባልዲ ተዘብዝፎ ከሰዓት በኋላ እንደሚጸዳ እንደሚስተካከል ጠዋት ላይ ነግሮን ነበረ። አሁን ደግሞ ከእናታችን ጋር ነው ያለነው። ቀጣይ ያለውን ሂደቱን ታሳየናለች። ከዛ በኋላ ከተዘፈዘፈ በኋላ እንዴት እንደሚጸዳ እንዴት እንደሚስተካከልና መጨረሻ ላይ ደግሞ እንዴት እንደሚቀቀል የምናየው ነገር ይሆናል። አሁን ከዚህ በኋላ ያለውን ጧት ካቆምነው በኋላ ያለውን ፕሮሰስ ነው የምንከታተለው። እሺ እንዴት ኖት? ደህና ነው እግዚአብሔር ይመስገን። ሁሉ ሰላም? ሰላም ነን። እናቴ እንታወቅ፣ ስሞትን በመጀመሪያ ይንገሩኝ። ብዙነሽ ካሳባላለሁ ለብስሜ። እሺ የዚህ አካባቢ ነዋሪ ኖት? አዎ ነዋሪ ነኝ። ቆየሁኝ። ልጆች ያሳደኩበት ሰፈር ነው። በዚህ ስራ ብዙ ስራ ልጆች አሳድጌያለሁ፣ አስተምሪበታለሁ፣ ስራ ማስጀበታለሁ። እሺ አሁን ጠዋት ላይ ካቆምነው ነው የጀመርነውና አሁን ምንድነው እየተደረገ ያለው? የሰባበርን ቆራረጥን ጨመርን። አሁን ደግሞ ቅልጥሙ ዘፍዝፈን እያጸዳን ነው ማለት ነው። አሁን እየተጸዳ ነው። እሺ አጣጥበን ጨምረዋለን። ለነገ ጠዋት ዝግጅት እናደርግለታለን ማለት ነው። አሁን ተጣጥቦ በድስት ይቀቀላል። ይጨመራል፣ አንድ ላይ ይጨመራል ከጠዋቱ ጋር። ኦኬ አሁን ምን ያህል ሰዓት ይፈጅበታል? አሁን ብዙ 4 ሰዓት ይጨርሳል። 4 ሰዓት ያህል ማለት ነው። ኦኬ 4 ሰዓት ያህል ይቀቀላል፣ ከዛ ይደርሳል ማለት ነው። ከዛ ወዲህ ጨማመርበታለን። በርበሬ፣ ጨውን፣ ባህሮ ከዛ ደባዳ ጨማምረን ጠዋት ለቁርስ እናቀርባለን ማለት ነው። ለጠዋት ይደርሳል። 8 ሰዓት ላይ ይሸጣል። አሁን እንዴት ነው ከጠዋት ከተቀቀለው ጋር እኩል መሆን እንትን አለው? እኩል አው ይሄ ብዙ እንትን የለውም፣ ፕሮክስ የለውም። ከዛ ጋር አብሮ እኩል ነው የሚበስለው። ይሄኛው ቶሎ የመብሰል እንትን አለው፣ መብሰል አለው። ብዙ ምስጋና ስለሌለው ያ በጣም ይቆያል። ያኛው ብዙ ሰዓት ይወስዳል፣ ይቆያል። እሺ ስለሚንጭ እስቲ አንድ ነገር ለተመልካች እናውራ። ያው ከጧት ጀምሮ ትንንሽ ያው ጥቅሙን ለመንካት ሞክረናል። እስቲ ደግሞ እርሶ እዚህ አካባቢ በሚታወቀው መንገድ እስቲ እናውራ። እንዴት ነው ብዙዎች አሁን ከህፃናት እስከ አዋቂ የሚመገቡት አይነት ምግብ ነው። ጥቅሙ ምንድነው? በደንብ ጥቅሙ ላይ ተመልካቾቻችን ሊጠቅማቸው ይችላል ብለን ስላሰብን ጥቅሙ ላይ እስቲ ያወሩ። ብዙ ጥቅም አለው። ለተሰበረ ይጠግናል። ለድርቀት ላለበት ሰው ያለሰልሳል። አሁን ኪታሮት ምናምን ላለባቸው ሰዎች ይመጣሉ። እንደዚህ ተመርተን ነው እንደዚህ መረቃ ጠጥተው ብለን ነው ያሉ ይመጣሉ፣ ይተከማሉ፣ ይጠጣሉ። ተከውሰናል ሲሉ ነው የምሰማው። ምስክርነት ይሰጣሉ። አሁን ተሽሎናል፣ በፊት ለውጥ አለን ነው የሚሉት። ለውጥ አለን፣ ደህና ነን፣ አሁን እንደበፊቱ አይደለንም ብለው የሚሉት ዶክተሮቹም ይልኩልናል። እንደዚህ ተልከን ነው ችግር የለም እንቀበላቸዋለን እኛም። ስለዚህ ከመቅኔው ከሁሉም አድርገን እንሰጣቸዋለን። በልተው ተመግበው ይሄዳሉ። እኔ በጣም የገረመኝ ዶክተሮች ወደዚህ ሪፈር ይላሉ አሉ እና ሪፈር በስነ ስርዓት ወደዚህ ይላካሉ። ፈሳሽ ነገር ጠጡ ይሏቸዋል። መረቃና መረቃ ያለበት ቦታ ጠይቀው ይመጣሉ። ከየት መጣ ነው እንደዚህ ስንላቸው አይ እንደዚህ ታምሜ ነበር ወይ ተሰብሬ ነበር የሚለውን መጥተው የተሰበረ ባጃጅ የገጨው መጥተው ነው የሚወስደው። በስራ ወጥተው እዚህ ይበላሉ፣ ወስደው ይመገባሉ። ያ ተሽሎናል የሚለው ነገር አለ እንደተባለው በደንብ እሺ ይሄ ሚንጭ ምግብ ዝግጅት መቼ ተጀመረ በእርሶ ዘንድ? እናታችን ቆየ ነው። እናቱ አባቶቻችን ይሄ ስማቸውን ብዙም ባላቅ አባይሊኬ የሚሏቸው ነበሩ፣ አደዘውዴ የሚሏቸው ነበሩ። ከነሱ ነው ያየነው። ተቀደም እናቶቻችን ይሰሩ ነበረ። እነሱም በዚህ ዓለም ሲተውት ሞተዋል። በዛ ምክንያት እኛ ጀመርነው እዚህ ውስጥ ማለት ነው። ምን ያህል ጊዜ አመት ሆነ? ቆየ አንድ 10 አመት አይሆንም ሆነናል። 10 አመት? ቆየ። ስለዚህ በደንብ የታወቀ ምግብ ነው ማለት ነው። ቆየ ነው እሱ።
የዛሬ አይደለም ይሄ መመገብ የተጀመረው። በጣም አሪፍ። እና አሁን ሌሊት ላይ ሰዎች አሁን የሚመገቡት የተለየ ነገር አለው? ሌሊት ላይ የሚበሉበት ምንም የተለየ ነገር ዳቦና ይሄ መረቁ ነው የምናቀርብላቸው። ሰዓቱ ሌሊት ነው። ሰዓቱ ያው ትኩስ መሆኑን በመፈለጋቸው ትኩስነቱን ነው የሚፈልጉት እንጂ አርፍደው መምጣት ይችላሉ። ግን ትኩስ ነው መመገብ የምንፈልገው የሚለው ላይ ነው። ስለዚህ በጠዋት ያንን ተመግበው ኃይልና ጉልበት ይሰጣል የሚባል ነገር አለ። ጉልበትም ይሰጣል፣ ጥንካሬ ያለው አንድ ነገር ደግሞ ከበላሹ ወደ ራብነት የለውም። በቃ እንደ እንትን ነው እንደ ምግቦች ነገር ሌላ ምግብ 6 ሰዓት መጥተሽ መብላት አትችይም። ኦኬ ያንን አንዴ ከተበላ ይከብድሻል። ወደ ስራሽ ነው እንጂ ለጉልበት ለሚሰራ ሰው በጣም አሪፍ ነው። ጥንካሬ ይሰጣል። የቀን ስራ እንደዚህ ለሚሰሩ ሰዎች ጥንካሬ ይሰጣል ማለት ነው። አሪፍ። እንግዲህ አሁን እንደምታዩት ተመልካቾቻችን ይሄ መቅኔ ነው የሚባለው። መቅኔው ከላዩ ላይ ያለው ቆሻሻ እየተነሳለት የተዘፈዘፈውም ይሄ በቀላሉ እንዲነሳ ነው። ይሄ ተነስቶ እንደገና በንጹህ ውሃ ይደረጋል። ከዛ በኋላ ያለው ሂደት ቅድም እንደተናገርነው ወደ ድስት ነው የሚቀቀለው፣ ይገባል። ከዛ የሚጨመሩ ነገሮች እንደነ በርበሬ፣ ባህሮ፣ ሽንኩርት እንደዚህ የመሳሰሉ ጫው የተመሳሰሉ ነገሮች ይገባል። ከዛ ያው ለምግብነት ይውላል ማለት ነው። ከዚህ ጋር ተያይዞ ደግሞ አንድ ነገር ሰምቻለሁና ይሄ አዲስ ነው ለኔ። ቀጨሞ የሚባል ነገር እንደሚገባ ሰምቻለሁ። ብዙ ምናልባት የሚያቅሰው ካለ አላውቅም። እኔ ግን ለኔ አዲስ ነው። ቀጨሞ ምንድነው? ቀጨሞ ያበሻ ኮሶ ነው። ያበሻ ኮሶ ኦኬ። የአንበሳ ምግብ ነው ይላል። አንበሳ ለሰውነትሽ ጥንካሬ ያመጣል። ቀጨሞ ማለት ነው። ከመረቁ ጋራ ተቀቅሏል። አሁን ወስደው የሚቀቅሉ ሰዎች አሉ። እኛ ግን ስራችን ብለን አንጨምረው። ወስደው ቀቅለው የሚመገቡ ሰዎች አሉ። ቀጨሞ የራሳቸው ምርጫ ነው። ቅጠላ ነገር ነው አይደለም፣ እንደ ድንብላል ነገር ነው። ኦኬ። አይነቱ ቅጠላ አይደለም። ገበያ ላይ ይገኛል። መጋላ ጉዶ አለ። ፍሬ ነገር ነው። ኦኬ። እንደ ድንብላል ይመስላል። እሱን ገዝተው ወቅተው በንጹህ መልመል ይቋጥረው ያንተከትኩታል፣ ይበሉት። አንድ ቃ ማለት ነው። እሱ ጥቅሙ ምንድነው? ለሰውነትሽ በጣም የደካከመ ነገር ካለ እሱ አጥቦ ያወርድልሻል ማለት ነው። ውስጣችን ያለ ነገሮች። ኦኬ። ስለዚህ እሱም ጥቅም አለው። የራሱ ሰውነቱ በሽታው ራሱ ባለቤቱ ነው የሚያውቀው አይደል? ያንን ወስዶ ይመገባል ማለት ነው። ወስዶ ከኛ ላይ ኦኬ። እዚህ ጋር እናንተ ትጨምራላችሁ? እኛ እንጨምርም፣ ስራችን በለ ብዙ የሚፈልገው ሰው የለም። ይሄ እንደ ራስሽ አድካሚ ነው። በሽታሽን ራስሽ የምታጭ የሚፈልግ ሰው ወስዶ ቀቅሎ አንተክትኮ ይበላል። እንደዚህ አይነት ፈልጌ ነው ይለናል። እንደዚህ አድርጉት፣ በዚህ አይነት አድርጋችሁ አንተክትኮ ተብለን እንነግራችኋለን እንጂ ሁሉም ሰው አይበላው። ሁሉም ሰው አይፈልግም። በጣም አሪፍ። እንግዲህ ይሄ ጥቅሙ በጣም ብዙ ነው እና እዚህ ሀረር አካባቢ ያላችሁ የምታውቁት በአብዛኞቻችሁ ትኖራላችሁ። የማታውቁት ግን ይሄንን ምግብ እንድትመገቡት ነው ሪኮመንድ የምናደርጋችሁ። ምክንያቱም ለጥንካሬ፣ ለብርታት፣ ለወገብ፣ ለአጥንት ስብራት እንዲሁም ደግሞ መቅኔው አንዳንድ ጊዜ በተለምዶ ምን አላቅም ብቻ መቅኔ ያለቀበት ሰው ይባላልና ይተካል የሚል እንትን ነው የሰማነው እና በጣም ሀሪፍ ነው። ተጠቀሙት። ይሄንን በጣም ቆንጆ የሆነ ለጤንነትም ተስማሚ እንዲሁም ደግሞ የሚበላ ነው እና ሞክሩት እንላለን። እናመሰግናለን። እሺ እናቴ እናመሰግናለን። እሺ በጣም አመሰግናለን። ከዚህ በኋላ የሚኖረው ያው የመመገቢያ ሰዓት ነው። መመገቢያ ሰዓት ማለት ነው። ስለዚህ አሁን መመገቢያ ሰዓት ላይ መተን ደግሞ ከሚበሉና ከሚጠቀሙ እናዳምጣለን። ስለነበረን ቆይታ እናመሰግናለን። ከዚህ በኋላ የምንገናኘው እንግዲህ ከከስተመሮች ጋር ከተጠቃሚዎች ጋር ነው። ከነሱ አንደበት ደግሞ ስለሚንጬ ያለውን ነገር እንሰማለን። አብራችሁን ቆዩ። ያው ፒታይት ካለች ትበያለች። ይበላል እንዴ? በጣም ሲቅመሽ እንቀምሳለን። ቆይ እሺ ተመልካቾቻችን፣ ትላንትና እንግዲህ የሚንጬን አሰራር ከጠዋት ጀምሮ እስከ ማታ ድረስ ያለውን ፕሮግራሙን አሳይተናችሁ ነበረ። አሁን ደግሞ ዛሬ ከተጠቃሚዎቹ አንደበት እንስማ የሚለውን ነገር ይዘናል እና እየተመገቡ ነው። እንደምታዩት አሁን ጠዋት ነው። ምግቡ የሚበላው ሌሊት ነው ኦሬዲ፣ ግን አሁን ጠዋት ለእናንተ ለማቅረብ ተመልካቾቻችን ይዘን እናንተ እንድትመለከቱ እነሱን ይዘን መተናል። ስለዚህ እየተመገቡ እነሱ አንዳንድ ጠይቃቸዋለሁ። ተከታተሉን። እሺ ወንድሜ ስምን ማን እንበል?
ካሳሁን አለማየሁ። ካሳሁን አለማየሁ። እሺ አሁን ምን እየበላችሁ ነው? ሚንጬ እስከ ይሄን ነገር ከልጅነት ጀምሮ ነው ወይስ እንዴት ነው? አዎ ያደግንበት ሚንጬ ማለት ያደግንበት ነገር ነው። በጣም በዚህ ኪድሜ ጀምሮ ያው እስካሁን ያለንበት ነው። ያው በጧት ተደስታ ሷምኛ ነው እየጠበቀች ያለችው ማለት ነው። ስለዚህ ከህፃን እስከ አዋቂ የሚበላ ምግብ ነው ማለት ነው። አዎ ይሄ በጣም እንደውም ያለማውቃቸው ነው እንጂ ይሄን ከበላሽ በቃ ኦሬዲ ማለት ነው ቀኑን ሙሉ አይርብሽም አይደክምሽም። እንደገና ደግሞ ይሄን ስንት ማያቀዝብ አለ በጣም የተጎዳ ለዲስክ መንሸራተት እንዲህ ለጉልበት ስብራት ምናምን ይሄ አንደኛ ነው። በቃ አንደኛ ጠጋኝ ነው ይሄ ማለት። ይሄን በልተሽ ስትሰሪ ራሱ በጣም በቃ ምን ልበልሽ ያው ምንም ድካም ስሜት አይሰማሽም ምንም። ያው ኦሬዲ ያው ትንሽ ማያውቁ ሰዎች ሲበሉ እንቅልፍ ምናምን የሚል ነገር አለ። እንቅልፍ ያ ምቾት ወደ ጉልበት ስለሚገባ እንዲህ አይነት ስሜት ነው የሚሰማል። ኦኬ እና ጥቅሙ ይሄ ነው? አዎ ጥቅሙ ይሄ ነው። እና በጣም በቃ አሉ ለዲስክ መንሸራተት ለጉልበት ስብራት ለምን ጠጋኝ ነው። በቃ ጊዜ አይሰጥም። በቃ ምን ሐኪም ምናምን ከማለት ወደዚህ ነው። ስለዚህ አንተ በደንብ ጠንካራ ነህ ማለት ነው? አዎ በጣም ጠንካራ ነኝ። እሰራለሁ፣ በላለሁ። ያው እንደምታዩ ነው እንግዲህ ይሄ ማለት ይሄ የምታዩ ነገር ከውስጥ የሚወጣ ነገር ነው። ይሄ መቅኔው ነው። መቅኔ የሚባል ነገር ነው። ዳቦ ላይ አድርጋችሁ በእንጀራ መመገብ ይቻላል። እንጀራ መመገብ ይቻላል። ያው ፍላጎትሽ ነው። ግን ኦሬዲ በዳቦ የተሻለ ይጣፍጣል። በፊት እንደውም በቂጣ ነበር የምንበላው። ቂጣ አለ እናቶች የሚጋገሩ ቂጣ በሱ ነበር የሚበላው። በሱ ደግሞ የሌለ በቃ ምን ልበልሽ ቂጣ ሜንጬ አሪፍ ነበር። ይሁንሽ አባቴ ወደ እርሶ ልምጣ። ስሞትን ያስተዋውቁልን። እሺ አቶ አበበ ቢል ይባላለሁ። እሺ እንዴት ነው ሚንጬ? በጣም ጥሩ ነው እውነት። ለወገብም ጉዳት ለሁሉም ነገር አገልግሎት አለው ይባላል። ብዙም ጊዜ እንደውም እኛ በቀጨሞ የምንጠቀም ነበር በፊት። ለምናምኖች ለሆዳችን ምናምን ውስጥ ላሉት በሙሉ ጠራጊ ነው ስለሚባል ይጠቅማል ተብለን በቀጨሞ ነበር የምንጠቀመው እና የሰፈራችን ጥሩ ምግብ ነው ማለት እንችላለን። አሪፍ ምግብ ነው። ሌሎች እንዲሞክሩት የተሻለ ነው። አዎ በጣም አሪፍ። እሺ ወንድሜ ወደ አንተ ልምጣ። ስምህን አስተዋውቅልኝ። አሸብር ማሙ። አሸብር። እሺ ሚንጬ እንዴት አገኘው? ሚንጬ በጣም አሪፍ ነው። ከድሮም ጀምሮ የምትጠቀመው? ከድሮም ከዚህ ከቄራ እስከ አራተኛ እስከ ቀላዳምባ ከአማሬሳ መጥቶ በሚመገቡ አሪፍ ነው። በሐረር ከተማ ውስጥ የታወቀ ነው። ወንድሜ አንተስ? ስሜ አሸብር ድንቁ ይባላል። እሺ በጣም ፍቱን የሆነ መድኃኒትነትም ያለው ምግብ ነው። ከምግብነት ባሻገርም እንደ ዶክተርም ይታዘዛል። ለስብራት፣ ለመገጣጠሚያ ቅዝቃዜ ችግር ላለባቸው አንዳንድ የውስጥ የመገጣጠሚያ አጥንቶች ላይ ለሚሰማቸው ሰዎች በጣም ፍቱን በጣም አሪፍ ነው። በዶክተርም ሁላ የሚታዘዝ ነገር። ስለዚህ ለተመልካቾቻችን ምን ትላቸዋለህ? አሁን ለማያውቁ መጥተው ቢጠቀሙ እዚህ መጥተው ቢጠቀሙ ትላለህ? ያው ወረፋ እንዳይበዛ እንጂ። እሱ ልክ ነው። አይ በሰፊው ይሰራል እሱ። ሌላው ተጠቃሚ ካለ በሰፊው ይሰራል እና ለሌላው እንግዲህ መታችሁ ተጠቀሙ። የማታውቁ ሰዎች ይሄ አሪፍ ፍቱን የሆነ ምግብ ነው፣ መድኃኒትነት ያለው ነው የሚል አስተያየት አለ እና በሌላው ክልል ላይ ያላችሁ በዛውም ሐረር ላይ መታችሁ ብዙ ነገር እያያችሁ ይሄን ተጠቅማችሁ ተጠግናችሁ ትሄዳላችሁ ብለን መልእክታችንን እናስተላልፋለን። ደውሉልን እያለ እናስቀምጣለን። እሺ ተደውሎም ኦርደር ማድረግ ይቻላል። በሰሃን ይቀመጣል፣ ከዛ መውሰድ ይቻላል እያሉ ነው። በትኩሱ ስለሚበላ ለዛ ይመስለኛል። እሺ ይሄን ይመስላል። እናመሰግናለን።